ሄሎ ሰላም ጤና ይስጥልን። ሰላም ናችሁ ወይ? ዛሬ የሆነ ትንሽ ነገር ላጫውታችሁ ወይም ላሳውቃችሁ ብዬ ነው። ስለ 666 ቁጥር በመጽሐፍ ቅዱስ እንደሚለው 666 ቁጥር የሰው ቁጥር ነው። የሰው ቁጥር ሲባል የኛ አይደለም፣ ወይም የሰው ልጅ ሁሉ ሳይሆን፣ ወይም ኢየሱስ ክርስቶስም የሰው ልጅ ነው የሱ ሳይሆን the beast number የአውሬ ቁጥር ነው። ይህ አውሬ ሰይጣን ነው። ሰይጣን በሰው ልጅ ሆኖ ነው የሚመጣው በመጨረሻ ዘመን። ስለዚህ 666 ቁጥር በመጽሐፍ ሲናነብ ብዙ የ666 ቁጥር ማመልከቻዎች የሚያመለክቱ 666 ቁጥር የጥፋት ቁጥር፣ የኃጢአት ቁጥር፣ የክፉ የአውሬ ቁጥር መሆኑን የሚያስረዳ ብዙ መረጃዎች አሉ። ለምሳሌ የሰው ልጅ የተፈጠረው እግዚአብሔር የሰውን ልጅ የፈጠረው በስድስተኛ ቀን ነው። ስድስተኛ ቀን መጨረሻ ላይ ነው የሰውን ልጅ የፈጠረው ማለት ነው። ከዛ ዘፍጥረት ምዕራፍ 6 ከቁጥሩ 6 ሲናነብ ልብ አድርጉ። ዘፍጥረት ምዕራፍ 6 ከቁጥሩ 6 ሲናነብ እግዚአብሔር የሰውን ልጅ በመፍጠሩ እንደተጸጸተ በዘፍጥረት ምዕራፍ 6 ከቁጥሩ 6 ይናገራል። አንብቡ እዛ። ሰውን ስለፈጠርኩ እጅግ ተጸጸትኩ ይላል። ስለዚህ ምዕራፍ 6 ነው ከቁጥር 6 ነው። ስለዚህ የሰው ልጅ የተፈጠረው በሳምንቱ በመጨረሻ ስድስተኛ ቀን ነው እና ደግሞ እግዚአብሔር የሰው ልጅ ክፉ መሆኑን በጸጸት ያስታወቀው ደግሞ በዘፍጥረት ምዕራፍ 6 ከቁጥሩ 6 ነው። ስድስቶች ናቸው የሰው ልጅ እግዚአብሔር የሰውን ልጅ በመፍጠር ተጸጸትኩ ያለበት ማለት ነው። ሌላ ደግሞ ኢየሱስ ክርስቶስ የተሰቀለበት ቀን አርብ ስድስተኛ ቀን ነው። ሰንበት የሰንበት ቀን የመጨረሻ ሰንበት ቀን ቅዳሜ ነው። በመጽሐፍ ቅዱስ እንደሚታዩት እንደምናነበው የመጀመሪያ ቀን ይሁድ ነው። ይሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እና አርብ ስድስተኛ ቀን ነው። ክርስቶስ ኢየሱስ የእግዚአብሔርን ልጅ የሰቀሉት በስድስተኛ ቀን ነው። ስለዚህ ክርስቶስን ተቃዋሚ ቁጥር ነው ማለት ነው። ክርስቶስን የሚቃወሙ የአውሬ ቁጥር ተቀባዮች በክርስቶስ ላይ ያደረጉት ግፍና መከራ ነው። በስድስተኛው ቀን ነው ክርስቶስ የተሰቀለው። ስለዚህ ክርስቶስን የሚቃወም ቁጥር ነው ማለት ነው። በዚህ አካሄድ ይሄንን ቁጥር በትክክል መገንዘብ እንችላለን። ሌላው ደግሞ በእርግጥ ሌላውንም እንደገና በተጨባጭ መረጃዎች ማስረዳት እንችላለን። እስከዛ እና እናንተም ደግሞ በእውነት ስለዚህ ቁጥር በመጽሐፍ ቅዱስ በእግዚአብሔር መንፈስ እየተመራመራችሁ በእግዚአብሔር ቃል ውስጥ አለ